ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ይገቡ ሰላም ሁሉ መልካም አልሐምዱሊላህ። ማሳያችሁ ጉሃ ላይ የተሰራ አሪፍ ቁም ሳጥን ነው። ማሰራት ከፈለጋችሁ ሰውየው ጋር አላገናኛችሁ ብዬ ነው። ይሄ ጉሃ ዱላብ ነው። ቁም ሳጥን ውስጡ ይሄን ይመስላል። አዲስ ቀለም ተቀብቶ ሽታው ምናምን ገና አዲስ እያለቀ ነው። እዚህም ያው ከፍቼዋለሁ። በላይም እንደዚህ ተከፋች አለው። በጣም ትልቅ ነው። ቁልፎቹ ተቆልፏል መሰለኝ። ስግና አለይኩም ሰላም ወራህመቱላህ። ይሄን ይመስላል። ይሄ መስቀያ ማለት ነው። ብረት አለው እዛ። ከስር ደግሞ እንደዚህ እነዚህ ደግሞ መሳቢያ ገና አልተገጠሙ። መስተዋት አለው። እቺ ቀራት ዋጋዋ ስንት ናት? እቺ 43000 ነው። እስኪ ራቅ ብዬ ላይ ያስላችሁ ዋጋ ይሄን የመሰለ ቁም ሳጥን እንግዲህ 43000 የመጨረሻ መሸጫ ነው። በዚህኛውስ ይሄ የእቃ ቡፊ ማለት ነው። እየተሰራ ነው እንደ አዲስ እንትን ተብሎ ነው። ያው ሰዎቹ ጠፍተው እስከሚገኙ ጊዜ ተሰርቶ አብቅቶ መስተዋቱ ምናምን ነው መገጣጠም ውስጡ ስንት አልከ? ይሄንን 30000 ይሄ 43000 ይሄ በጣም አሪፍ ነው። አልጋም አለ በዚህ አይነት አልጋ ደግሞ በዚህ አይነት የተገጠመ ስለሌለ ነው እንጂ አልጋው ስንት ነው? ይሄንኛ 35000 ሜትር ከ50 ማለት ነው። የብረቱስ የውጭ መዝጊያ ካሜራው ያው እንደ ሳይዙ ነው። ይሄ ደግሞ የውስጥ በር ነው። ይሄ የውጭ ነው። የውስጥ በር ስንት ማለት ነው? ይሄ አንዱ 16000 እዛ ጋር በረቀት ፀሐይ ነው ግን ይሄ ማለት ነው 16000 ይሄንኛው በር ነው። የውስጥ በር ነው። አሪፍ ነው። ወፍራም ነው። ዋንዛ ነው። እንጨቱ እዛ ጋር እኮ ያየሁት ቁም ሳጥን አሰራሩ ገርሞኝ ነው። ለካ እንደዛ እያደረጋችሁ ነው። ከላይ ምንድነው ኮምቢስታቱ እንደዛ የሚባል ኮምቢስታቱ ቁም ሳጥን በኤምዲኤፍ ይሄ የግድ ሰዎቹ ለውስጥ በር ጠንከር ያለ እንጨት አለው። እነዚህኞቹ ብረቶቹ እስከ 5 እስከ 80 ሺህ ነው። እነዚህ አሁን እቺ ስንት ናት? እንደው በዚህ ሳይዝ አሁን ሲሰራ መስተዋቱ ጋር ተገጥሞ ስንት ይዋለ? እስከ መስተዋቱ 20 ሺህ ብር ነው። 20 ሺህ ብር አንዷ በር ማለት ነው። በሩም ተወዷል። አሁን ያ ለሳሎን የሚሆነው እዚህ በጎን ብረቱ አለ። ያሁን የሳሎን ነው የትልቁ በር እሱ ስንት ይፈጃል? እቺ የቆለለ ላሳያችሁ 95000 እስከ መስተዋቱ ይሄ ብቻውን። አሰራሩ ግን በጣም አሪፍ ነው። ጠንካራ ነው። ወፍራምም ነው። የእንጨቱም ይሄን ሳይሆን ወፍራም ነው። እንግዲህ ማሰራት የፈለገ ሰው ቁጥርህን አስቀምጥላችኋለሁ።